السلام عليكم يا جماعة ይህን ቪዲዮ ሼር ጉሊ ለሚመለከተው አካል ለአላህ ብላችሁ ሼር አድርጉት። ህክምና ላይ ያሉ ሰዎች መግለጫ ሲወጣ ምንድነው የተባለው? ህክምና ላይ ያሉ ሰዎች ክትትል እንደሚደረግላቸው፣ ሸሂድ ደግሞ የሆኑት ደግሞ ቤተሰቦቻቸው ካሳ እንደሚያገኙ ነበረ መግለጫ ይወጣ የነበረው። ህክምና ላይ ያሉ ሰዎች ምንም አይነት ክትትል የተደረገላቸው አይደለም። እነሱም ሸሂድ እስኪሆኑ ነው የምንጠብቀው፣ እስኪሞቱ ነው ወይ የምንጠብቀው? እኛ ጋር የሚመጣ መረጃ ምንም አይነት ክትትል እያገኘ እንዳልሆነ ነው። አጀማ አድርሱት። ይሄን መልእክት ለሚመለከተው አካል መልስ እንፈልጋለን። ወንድሞቼ ባላችሁበት የባህር ዳርቻ አላህ ሱብሓነሁ ወተዓላ እዝነት ከሁላችሁም ጋር ይሁን። ሱብሃንአላህ ያሳዝናል። ወንድሞቻችን በጥይት ተመተው ጉዳት ላይ ያሉ ሆስፒታል ውስጥ ተኝተው ያሉ እርዳታ እያገኙ አይደለም ያሉት። ለነሱ ተብሎ አካውንት ተከፍቷል። ሰውም የሚችለውን እያደረገ ነው ያለው። የሚመለከተው አካል እባካችሁን ሄዳችሁ እንድታያቸውና የሚያስፈልገውን እርዳታ እንድታረጉላቸው ጥሪ እናቀርባለን። የሄዱትን ወንድሞቻችንን አላህ ሱብሓነሁ ወተዓላ በረህመቱ ከሹሃዳ ያርጋቸው። እነዚህን ደግሞ ህይወታቸውን ለማትረፍ የሚቻለውን ነገር እንድታረጉ ጥሪ እናቀርባለን። ተደውሎ ከአንድም ሁለት ሶስት ስናናግር ማንም መጥቶ ያየን ሰው የለም። እርዳታም እየተደረገልን አይደለም ብለዋል። እባካችሁን ሄዳችሁ የምትችሉትን ነገር እንድታረጉና እንድትረዷቸው ህክምና እንዲያገኙ እንድትተባበሯቸው ጥሪያችንን እናቀርባለን። ሱብሃንአላህ አላህ ሱብሓነሁ ወተዓላ በረህመቱ ይድረስላችሁ። እኔ ምለው እኔ ሳልሰማ የተነገረ ብስራት አለ እንዴ? ያ ከሆነ እስኪ ንገሩንና እንስማው። ከዛ ውጪ ትናንትና ለዲናችን እንሰራለን ከጎናችሁ ነን አብሽሩ ለዲናችን ያልሆነ ደግሞ ምን አለንና ነው ስትሉ የነበሩ ሰዎች ዛሬ ምን ላይ ናችሁ? ዛሬ የት ናችሁ? ገዳዩን ገደለው የሚለውን ፕሮፋይል አድርጋችሁ ጭፈራ የማይመለከተን ቦታ አልባሌ ቦታ እየተገኘን እኮ ነው ያለነው። ታውቆናል። ምን ሰምታችሁ ነው? ምን አገኝታችሁ ነው? እስኪ ንገሩን። ሲጀመር መጀመሪያም ትናንትናም ስትሰሩ የነበራችሁ ለዲናችሁ ለራሳችሁ ብላችሁ ነው። ለማንም እንዳልሆነ ልታውቁና ልትገነዘቡ ይገባል። ዛሬ ምን ተገኝቶ ነው? እስረኞች ተፈቱ። አዎ እሺ ተፈቱ። ጉንችሬ፣ ጎንደር፣ ወሎ ገና መች ተፈቱ? ሙስሊሞች ናቸው እኮ። ወረቀት ላይ የወጣው ነገር ደግሞ ገና መች መሬት ወረደ? እንዲያሰሩ እንዲሰሩ እኛ ደግሞ ጎትጎት ስራችንን መቀጠል መቻል አለብን። ከዛ ውጭ